ለምንም ትከተል ይቅርታ ከጓደኛ ጋር እየውልበል። አዎ ምን ነው? ጓደኛን ይዘውት ሄደዋል። ምን? እነማን ናቸው? አላውቅም፣ ግን እያንገላቱ ነው የወሰዱት። ሲወስዱትም ተከትያቸው ነበር። ወይኔ ወንድሜ፣ የት ነው የወሰዱት? አይታል? አዎ፣ ግን ፈርቻለሁ። እንደነገርኩ ካወቁ ይገሉኛል። እባክህ ወንድሜ። እሺ ና ልውሰድ። ተራ ተራ ሎሚ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ምየናደራ። ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምንቆያችሁልን። ሰራተኛዋ አደይ ክፍል 134ን እንዴት ተመለከታችሁት? ቆንጆ ነበር አይደል? እስቲ ውድ ቤተሰቦች ሩታ የሰራችው ድንቅ ስራ ያስገረማችሁ ይህን ቪዲዮ ላይክ በማድረግ ጀምሩ። ሩታ የዚህ ፊልም ምርጥና አስገራሚ ምን አይነት ስነ ስርዓት ምን አይነት ባህሪ ነው ያላት? አሪፍ ጸባይ፣ አሪፍ ባህሪ፣ ይመቻት። የሆነት ፍቅር ሮማንን ለማስባረር ያሴረችው ሴራ ስለከሸፈባት ደስ ያላችሁ ቤተሰቦች ይህን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ኮሜንት ላይ የገባችሁ ሀሳባችሁን ግለጹ። ፍቅር ምን ያህል ሴጣን ብትሆን ነው ሌባ ብለው የነጀለቻት? ልጠይቃት እንኳን ፈቃደኛ አልነበረችም። አቤት! አንዳንድ ሰው ግን ይገርማል። ምንም አይነት ርህራሄ ውስጥ የለም። ሰራተኞች የሚንቁ ሰዎች ግን ማቆም አለባቸው። ፍቅር ይህንን እድል አገኘው ብላ የሩታ ጃኬት ጠፍቷል በሚል ሮማንን ከቤት ለማስባረር አቅዳ ለእናቷ ብትናገርም እናትየው ግን ትሁትና ከልባቸው አዳምጦ የሚፈርዱ እናት በመሆናቸው ሩታ ደግሞ ሮማንን ባለመወንጀልና ለሮማን ማገዟ በጣም የሚደነቅ ነገር ነው። እስቲ ውድ ቤተሰቦቼ ሮማንን የምትወዱ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። ውድ ቤተሰቦቼ ዳይመንድ ታግቷል። እስቲ እናንተ የቻናሌ ተመልካቾች ዳይመንድ ምን ያህል ገንዘብ ሊያስገኝላችሁ ቢችል ነው ሊያሳግቱት የፈለጉት? ይህንን ነገር በቀጣይ ቪዲዮ አብረን የምንመለከተው ይሆናል። እስከዛው ድረስ ሰራተኛዋ አደይ ክፍል 138 ሲለቀቅ በዚሁ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እናመሰግናለን። ማድረግ ትችላላችሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ ትችላላችሁ። በዛሬው የሰራተኛዋ አደይ ክፍል ፍቅር ሮማንን ጃኬት ሰርቀሻል ወይንም ደግሞ የሩታን ኦልድ ስኩል ጃኬት ሰርቀሻል ብላታለች። ሮማን እዛ ክፍል እንዴት እንደገባ በፍጹም አላወቀችም ነበረ። ጭራሽም አልጠበቀችውም። ባልጠበቀችውና ባላሰበችው ሁኔታ ነው እዛ ክፍል ተገኘችው። አንተ ደግሞ እዚህ ምን ትሰራለህ ብላ እንደውም ጃኬቱን ለማዋራት ጀምራ ነበረ። በዚህ ቅጽበት ፍቅር ትደርስና ይህንን ጃኬት ኬት ነው ያመጣሽው አንቺ ሌባ በማለት እናቷና ሩታ ፊት ልታጋፍጣት ወዳለች። ግን ደግሞ በቀጣይ ክፍል ራሷ ፍቅር እንደምትዋረድ አልጠራጠርም። ምክንያቱም ሩታ የሮማን ደጋፊ ነች። እናትየውም ደግሞ ሩታ ለሷ ከተደረበች እውነተኛው ጥፋተኛ ማን እንደሆነ መለየት ስለምችል ፍቅርን እንደውም በጥፊ የምትላት ይመስለኛል። እስቲ እናንተ ውድ ቤተሰቦቼ በእኔ ሀሳብ ከተስማማችሁ ይህንን ቪዲዮ ላይክ አድርጉ። ሰራተኛዋ አደይ ክፍል 134 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።